አብዱራህማን ለትንሽ ቤተሰቡ ማለትም ለደግ ሚስቱና ለሁለት ልጆቹ የዕለት ተዕለት ጉርስ ለማሟላት ቀን ሌሊት የሚጥር ምስኪንና ሩህሩህ እረኛና ገበሬ ነበር። ትልቁ ልጁ ሱለይማን አባቱን በእረኝነት በማጽዳትና ማገዶ በመልቀም የሚያግዝ የ24 ዓመት ጠንካራ ወጣት ነበር። ታናሹ ልጅ ኢምራን ግን እንደ ሌሎች ሰዎች አልነበረም፣ የአእምሮ ህመምተኛ ነበር። በዚህም የተነሳ ወላጆቹ እጅግ ልዩ የሆኑ እንክብካቤ ያደርጉለት ነበር። ከሁሉም ነገር ከራሱም ጭምር ይፈሩለት ነበር። ከቶውንም ብቻውን ትተውት አያውቁም። እናቱ ልክ ነፍስ ከስጋ ጋር እንደተቆራኘችው ሁሉ በእሱ ላይ የተንጠለጠለች ነበረች። ተኝቶም ሆነ ነቅቶ ከጎኗ አትለይም። ታጥበዋለች፣ ታበላዋለች፣ ታለብሰዋለች፣ እንደምትመታ ልቧ አድርጋም ትቆጥረዋለች። አባቱ አብዱራህማን ግን ዘውትር በጭንቀት ይኖር ነበር። እሱና ሚስቱ ከሞቱ በኋላ የዚህ ልጅ ዕጣ ፈንታ ምን ሊሆን እንደሚችል ያስብ ነበር። ለራሱም እንዲህ ይላል፣ አንድ ቀን እኔ ብሞትስ ማን ይንከባከበዋል? እንዴትስ ብቻውን ሊኖር ይችላል? ከሞተ በኋላ ለቤተሰቦቹ እንዲሆን ብሎ ከሚያዳክመው ስራው የተወሰነ ገንዘብ ለማጠራቀም ይሞክር ነበር። አንድ ቀን ከሰሜን ሩቅ ከተማ የመጣ አንድ ዘመዳቸው ሊጠይቃቸው መጣ። አብሯቸው ተቀምጦ ደህንነታቸውን ከጠየቀ በኋላ የኢምራንን ሁኔታና ወላጆቹ ራሱን እንደማይችል ሕፃን ልጅ እንዴት እንደሚንከባከቡት አስተዋለ። ለአብዱራህማንም እንዲህ አለው፣ አብዱራህማን ሆይ እኔ ሰብልና ከብቶች ያሉበት ትልቅ እርሻ አለኝ። ከፈቀድክ ልረዳህና ልጅህን በእርሻዬ ላይ ላሰራው እችላለሁ። የጤና ሁኔታውን ስለማውቅ ከአቅሙ ጋር የሚመጣጠን ሥራ ሰጠዋለሁ። ከባዕድ ሰው ይልቅ እኔ ይሻለዋለሁ። አትጨነቅ፣ እንክብካቤ ያደርግለታለሁ። ምንም ክፉ ነገር አይነካውም። አንተም በየጊዜው እየመጣህ የልጅህን ደሞዝ መውሰድ ትችላለህ። ከዚህ በላይ ምን ትፈልጋለህ? አብዱራህማን በዚህ ሐሳብ እጅግ ተደስቶ ለራሱ እንዲህ አለ፣ እንዴት ያለ ድንቅ ሐሳብ ነው! ቢያንስ ሰርቶ ለህይወቱ የሚጠቅም ነገር ይማራል። ቀስ በቀስም ቢሆን ራሱን መቻል ይጀምራል። ዘመድ በመሆኑና የማይጎዳው ስለሆነ ይህ የማይገኝ ልዩ ዕድል ነው። ለዘመዱም ምንም ተቃውሞ የለኝም፣ ግን በመጀመሪያ ከእናቱ ጋር ልነጋገርበት አለው። አብዱራህማን ጉዳዩን ለሚስቱ ሲነግራት እጅግ ተቆጥታ እያለቀሰች እንዲህ አለች፣ እሱ እኮ ልጄ ነው። ብቻውን መብላት አይችልም። የቤቱን መንገድ እንኳን አያውቅም። እንዴት ሩቅ ቦታ ትልከዋለህ? እዚያውን የሚሞተው። ይህም በፍጹም አልፈቅድም። አብዱራህማንም ሊያሳምናት ሞከረ። ልጁ እኮ አድጓል፣ አይማርም፣ አይሰራም። ራሱን እንዲችል እፈልጋለሁ። እኔ ብሞት ምንም ነገር እንደማይኖረው አስባለሁ። አሁን ካልተማረ መቼ ሊማር ነው? ይህ ዓለም ራሳቸውን የሚችሉ ሰዎችን ይፈልጋል። እኔ ደግሞ ለዘላለም አልኖርለትም። ከሰዎች ጋር መቀላቀልን፣ ስለ ህይወትም አንዳች ነገር እንዲረዳና እንዲማር ፈልጋለሁ። ከምናምነው ሰው ዘንድ ይማር። እናትየው ግን በሐሳቧ ጸንታ እየጮኸች፣ በፍጹም ይህ ነገርን እርሳው። ልጄ ራሱን መቻል አይችልም። በጣም እፈራለታለሁ። ከኔ አይለይም። የሚንከባከበው፣ የሚያበላው፣ የሚያጠጣውና የሚያለብሰው ሰው ይፈልጋል። ምን እያልክ ነው? በሰዎች መሃል ሄዶ እንዲሰራ እንዴት እንፈቅዳለን? ህይወቴን ብከፍልም እንኳን ልጄን አሳልፌ አልሰጥም። በመካከላቸው ያለው ክርክር ተባባሰ። አባት በአእምሮ ሲያስብ፣ እናት ግን በስሜት ስትመራ ነበር። ከቀናት ውትወታ በኋላ እናትየው በከባድ ሐዘን ውስጥ ሆና ልጇን ለመላክ ተስማማች። ዘመዳቸውም ኢምራንን ይዞት ለመሄድ መጣ። ኢምራን ከቤት ሲለይ ይህ የመጀመሪያው ነበር። ማልቀስና አባቱ ላይ መጠምጠም ጀመረ። አባትም በልጁ እምባ ፊት ልቡ ሊሸበር ምንም አልቀረውም። ነገር ግን ዘመዳቸው እንዲህ አለው፣ አብዱራህማን አትጨነቅ፣ ከሁኔታው ጋር ይላመዳል። ከጥቂት ጊዜ በኋላ ሙሉ ሰውም ሆኖ ታየዋለህ። አባትየውም እሺ ይሂድ አለ። ዘመዳቸውም ኢምራንን እያንገራገረ ይዞት ወደ እርሻው ሄደ። እናትየው ግን በዚያች ሌሊት ከልክ ያለፈ ለቅሶ የተነሳ እንቅልፍ ባይኗ አልዞረም። በጠዋትም ባሏ ላይ ተጠምጥማ እባክህ አብዱራህማን ወስደህ ልጄን አሳየኝ፣ መለየቱን መቋቋም አልቻልኩም ስትል ተለማመጠችው። አብዱራህማንም ውድ ሚስቴ ትላንት እኮ ነው ሄደው፣ አንድ ወር እስኪሞላ ታገሺ፣ ሄደን ደሞዙን ወስደን አይተነው እንመጣለን። ለምን እንዲህ ትፈሪያለሽ? አላት። እሷም እምልልሃለሁ ሙሉ ሌሊቱን አልተኛሁም አለችው። አብዱራህማንም ነገ ትለምጂዋለሽ፣ እሱም ራሱን የቻለ ሰው ሆኖ ይመለስልሻል አላት። ሆኖም እናትየው አባትየውም ጭምር በውስጡ ለልጁ እስኪያዝን ድረስ ቀን ከቀን ልብ የሚሰብር ስቃይ ማልቀሷን ቀጠለች። 9 ከባድ ቀናት አለፉ። እናትየውም ለቅሶውን አላቆመችም። አባት በከባድ ሐዘን ውስጥ ሆኖ ራሱን ለማረጋጋት ሞከረ። በ10ኛው ቀን ግን አንድ የፖሊስ መኪና ከቤታቸው ፊት ለፊት ቆመ። 2 ሰዎች ወርደው
አንተ አብዱራህማን ነህ ብለው ጠየቁት። እሱም አዎ ምን ፈልጋችሁ ነው አለ። እነሱም ለአስቸኳይ ጉዳይ ስለምንፈልግህ ከኛ ጋር ና አሉት። አብዱራህማንም ተደናግጦ ልጄ ላይ የደረሰ ነገር አለ እንዴ ሲል ጠየቀ። እነሱ ግን ናና ታያለህ ብለው አሉት። ልቡ እየመታ ከነርሱ ጋር በመኪና ተሳፍሮ በመንደራቸው ወደሚገኝ ሆስፒታል ደረሱ። እዚያም አንደኛው ፖሊስ የተቃጠሉና በትንሹ የተረፉ የልብስ ቁርጥራጮች ያሉበት ሳጥን አውጥቶ እነዚህን ልብሶች ታውቃቸዋለህ አለው። አብዱራህማን ተመለከታቸው። ደሙም በስሩ ውስጥ ረጋ። አዎ እነዚህ የልጄ ኢምራን ልብሶች ናቸው አለ። መኮንኑም በለዘበ ድምፅ አላህ መጽናናትን ይስጥህ፣ ልጅህ ራሱን አጥፍቶ ሞቷል አለው። አብዱራህማንም ራሱን ስቶ መሬት ላይ ወደቀ። ከስዋሮ ሲነቃ ከፖሊሶቹ መካከል ሆስፒታል ውስጥ አልጋ ላይ ሆኖ ራሱን አገኘው። የሰማውንም ማመን አቅቶት ነበር። ከፖሊሶቹ አንዱን ስለ ልጁ ጠየቀ። እነሱም የተቃጠለ አስክሬኑን እንዳገኙት ራሱ ላይ እሳት ሲለኩስ ያዩት ምስክሮች እንዳሉና ሊያድኑት እንዳልቻሉ ነገሩት። ከዚያም ኢምራንን የወሰደው ዘመዳቸው አንገቱን ደፍቶ ገባና አብዱራህማንን አቅፎ እንዲህ አለ፣ እባክህ ይቅር በለኝ፣ አላወቅኩም ነበር። ስራ ጠልተው ራሱን ገደለ፣ ራሱ ላይ እሳት ለኮሰ፣ እናድነውም አልቻልንም። እባክህ ይቅርታ አድርግልኝ። አብዱራህማንም በልጁ ላይ ባደረገው ነገር በጸጸትና በቁጭት ተሞልቶ በመራራ ለቅሶ አለቀሰ። በመቀጠልም ለሚስቱ አረዳት። እሷም ደንግጣ በመውደቅ በልጃቸው ሞት እሱን መውቀስ ጀመረች። ልጄን በገዛ እጅህ ገደልከው። ልጄ ለሥራ እንደማይሆን ነግሬህ ነበር። በደልከው፣ አሰቃየኸው፣ ራሱን እንዲያጠፋም ገፋፋኸው። አንተንም ዘመድህንም ልጄን የገደላችሁበትንም ገንዘብ ፈጣሪ ፍረዳችሁ አለችው። ከዚያም በኋላ ሐኪሙ አስክሬኑን ለቀብር አዘጋጀ። በጥብቅ በታሸገ የሬሳ ሳጥን ውስጥም አድርጎ ማንም አስክሬኑን እንዳያይ ከለከለ። አስክሬኑ ከመቃጠሉ የተነሳ ከመበላሸቱም በላይ እጅግ የሚረብሽ ክፉ ጠረን ስለነበረው የሬሳ ሳጥኑን እንዳይከፍቱ አስጠንቅቀው ለአብዱራህማንና ለሚስቱ አስረከቧቸው። ፊታቸው በከባድ ሐዘን ተውጦ ቀበሩት። አብዱራህማን በጸጥታ ያለቅስ ነበር። ጸጸትም ውስጡን ይግጠው ጀመር። ድንጋጤውን መቋቋም አቅቶት የሐዘኑ ጊዜ እንዳበቃ ከጥቂት ቀናት በኋላ በልጁ ሐዘንና ስብራት ምክንያት ከዚህ ዓለም በሞት ተለየ። እናትየው ግን ሙሉ በሙሉ ተስፋ ቆርጣና ተደፍታ በየጠዋቱ የልጇን መቃብር መጎብኘት ጀመረች። መልስ የሚሰጣት ይመስል ከንጋት እስከ ጀንበር ግባት ድረስ መቃብሩ አጠገብ ተቀምጣ እያለቀሰች ታናግረው ነበር። ታላቅ ወንድሙ ሱሌይማን ደግሞ ሕይወት እጅግ ከባድና አስቸጋሪ ብትሆንም እናቱን ለመደገፍ ስራውን ቀጠለ። ይህ ሁኔታ መንደር ውስጥ የሰዎች መነጋገሪያ ርዕስ እስከሚሆኑ ድረስ ለሙሉ 10 ዓመታት ያህል ቀጠለ። ከ10 ዓመታት በኋላ ልክ ሟቹ ኢምራን ሊሰራበት በሄደው አካባቢ አህመድ የሚባል አንድ ሰው ነበር። ይህ ሰው የኢምራን ቤተሰቦች ከሚኖሩበት መንደር የመጣ ቢሆንም በደቡብ ወደሚገኝ ሩቅ ተራራማ አካባቢ ተዛውሮ ነበር። ሰው ብዙ በማይዘዋወርበት መንገድ ላይ አንዲት ትንሽ የሸቀጣ ሸቀጥ ሱቅ ነበረችው። አንድ ቀን አህመድ አንድ እረኛ በጎቹን እየነዳ ሲያልፍ ተመለከተ። የዚህ እረኛ ሁኔታ እጅግ እንግዳ ነበር። ልብሶቹ የተቦጨጨቁ ሲሆን ልክ በሌላ ዓለም ውስጥ የሚኖር ይመስል ነበር። በትር ይዞ መንጋውን ይነዳል። አህመድ ግን እረኛው የሆነ በቅጡ የማያስታውሰውን ሰው እንደሚመስል አስተዋለ። አንድ ቀን እረኛው በሱቁ አቅራቢያ ሲያልፍ አህመድ ሻይ እንዲጠጣ ጋበዘው። እረኛው ግን ውሃ ብቻ ነው የምፈልገው አለ። አህመድም ውሃ ሰጥቶት ከየት ነው የመጣኸው ሲል መጠየቅ ጀመረ። እረኛውም አላውቅም ብሎ መለሰለት። ከዚያም ወዴት ነው የምትሄደው ብሎ ጠየቀው። እርሱም ወደ ተራራው ለአጎቴ በጎቹን አግድለታለሁ ሲል መለሰ። ስምህ ማን ነው? የአባትህስ ስም ማን ነው ሲል ጠየቀው። እረኛውም ስሜ ኢምራን ነው፣ አባቴ ደግሞ አብዱራህማን ይባላል፣ የአያቴን ስም ግን አላውቀውም ሲል መለሰ። አህመድ እረኛው የዋህ እንደሆነ ብዙ ነገሮችን መረዳት እንደማይችል እንዲሁም ከራሱና ከአባቱ ስም ውጪ ስለ ራሱ ምንም የሚያውቀው ነገር እንደሌለ ተረዳ። በጣም አዝኖለትም ምንም ነገር ከፈለክ በሱቄ ብቅ በል አለው። ኢምራንም ገንዘብ የለኝም፣ አጎቴ ምንም አይሰጠኝም አለ። አህመድም አትጨነቅ፣ የፈለግከውን በነፃ ውሰድ አለው። እረኛውም ፈገግ ብሎ አመሰግናለሁ አጎቴ አለ። አህመድ ይህን እረኛ የሚያውቀው እየመሰለው ነገር ግን ትዝታው እየከዳው በግራ መጋባት ውስጥ ሆኖ ማሰብ ጀመረ። በርካታ ወራት አለፉ። አንድ ቀን አህመድ በሰሜን ወደሚገኘው የትውልድ መንደሩ ጉዞ አደረገ።
ከአንዳንድ የሚያውቃቸው ሰዎች ጋር ተቀምጦ ቤተሰቡን ስለማያውቀው ስሙ ኢምራን የአባቱ ስም ደግሞ አብዱራህማን ስለሚባለው ስለዚህ እንግዳ እረኛ ታሪክ ነገራቸው። ከመካከላቸው አንዱ በመገረም አቋርጦት በመንደራችን ውስጥ ኢምራን አብዱራህማን የሚባል ወጣት ነበር፣ ከ10 ዓመት በፊት ተቃጥሎ ሞቷል አለው። አህመድም እውነት? ለዛ ነው የት ነው የማውቀው እያልኩ ስገረም የነበረው። በእርግጥም የአብዱራህማን ቤተሰቦችን ይመስላል አለ። የአህመድን ልብ ጥርጣሬ ወረረው። የሟቹን ወንድም ሱሌይማንን ፈልጎ በማግኘት በደቡብ አካባቢ አንተንና አባትህን የሚመስል ሰው አየሁ፣ ስሙም ኢምራን አብዱራህማን ይባላል ብሎ ነገረው። ሱሌይማን በመገረምና በማቅማማት ወንድሜ እኮ ሞቷል፣ በገዛ እጃችን የቀበርነው አለ። አህመድም ነገር ግን ይህ ወጣት በጣም ነው አንተን የሚመስለው፣ ስሙም ልክ እንደ ወንድምህ ነው፣ አእምሮም ልክ እንደ ሕፃን ልጅ ያልተረጋጋ ነው አለው። ሱሌይማንም አእምሮ እንደ ሕፃን ልጅ መሆኑን ሲሰማ አንዳች ነገር አካላቱን ወረረው። የምትለው እውነት ከሆነ በእርግጥም እሱ ሊሆን ይችላል፣ ምክንያቱም የነገርከኝ መግለጫ ልክ የኔውን ወንድም የሚመስል ነው አለ። አክሎም እኔው ራሴ መጥቻ አይቼ ማረጋገጥ እፈልጋለሁ አለ። አህመድ ግን የት እንደሚኖር በውል እንደማያውቅ አልፎ አልፎ ብቻ በሱቁ አቅራቢያ እንደሚያልፍ ነገረው። ሱሌይማንም ደግሞ ካገኘው ፎቶ እንዲያነሳለት ጠየቀው። አህመድም ቃል ገባለት። አህመድ ወደሚኖርበት ከተማ ተመለሰ። ከጥቂት ጊዜ በኋላ እረኛውን እንደገና አገኘው። ቤተሰቦቹን ሊፈልግለት እንደሆነ ነግሮ ፎቶ ሊያነሳው ፍቃድ ጠየቀው። እረኛውን በቀላሉ ተስማማ። አህመድ ፎቶውን ለሱሌይማን ላከለት። እናትየው ፎቶውን ስታይ ቤቱን ያናወጠ ጩኸት አሰማችና ይህ ልጄ ነው፣ ይህ ኢምራን ነው አለች። ራሷን እስክትስት ድረስ መራራ ለቅሶ አለቀሰች። ሱሌይማንም በተራው እያለቀሰ አዎ ይህ ወንድሜ ነው፣ ግን እንዴት? ይህ ፈጽሞ ሊታመን የማይችል ነገር ነው አለ። አንዲትም ቅጽበት መጠበቅ አልቻለም። ስለዚህም ሱሌይማን እናቱንና ጥቂት ዘመዶቹን አህመድ ወደ ጠቆማቸው ሩቅ የደቡብ አካባቢ ጉዞ ጀመሩ። መንገዱ በአህዮችና በበቅሎች ጀርባ ካልሆነ በስተቀር በቀላሉ ሊደረስበት የማይችል እጅግ አስቸጋሪና ተራራማ ነበር። ከከባድ ልፋት በኋላ እረኛው ወደሚኖርበት እርሻ ደረሱ። በሩንም ደጋግመው አንኳኩ፣ ነገር ግን ማንም አልመለሰላቸውም። ሊገቡ ሲሞክሩ የእርሻው ባለቤት በቁጣ ወጥቶ ምን ትፈልጋላችሁ አላቸው። ሱሌይማንም ወንድሜን እፈልጋለሁ፣ ስሙ ኢምራን ይባላል አለው። ሰውየው ግን በዚህ ስም የሚታወቅ ሰው እዚህ የለም ሲል መለሰ። ሱሌይማን እሱ ካንተ ጋር ነው፣ ሰዎች አይተውታል ቢለውም የእርሻው ባለቤት ግን ከእርሱ ጋር ማንም እንደሌለ ደጋግሞ ካደ። በሁለቱ ወገኖች መካከል ክርክር ተነስቶ ወደ ግብግብ አመራ። ፖሊስ ጣልቃ በመግባት ግብግቡን አስቆመና ለምርመራ ሁሉንም ወደ ጣቢያ ወሰዳቸው። ጣቢያ እንደደረሱም ፖሊሶቹ ሱሌይማንንና እናቱን እረኛውን ኢምራን ወዳለበት ክፍል መሯቸው። የእናትየው አይን በልጇ ፊት ላይ እንዳረፈ ልጄ የኔ ልጅ ብላ ጮኸችና ወዲያውኑ ራሷን ስታ ወደቀች። ሱሌይማንም እየተላቀሰ ወደ እሷ እየሮጠ አልሐምዱሊላህ ወንድሜ ወደኛ ተመለስክ አለ። እጅግ የማይረሳት ቅጽበት ነበር። አንዲት እናት ለ10 ዓመታት ልጇን አጥታ የሱ ባልሆነ መቃብር ላይ ስታለቅስ ኖራ በመጨረሻም በህይወት ከፊቷ አገኘችው። ፖሊስ ምርመራ ጀመረ። ኢምራን እነዚያን ሁሉ ዓመታት ልክ እንደ እንስሳት በበረቱ ታስሮ እንደነሱ እየበላና እየጠጣ አልፎ አልፎ ብቻ በጎቹን ለማገድ እንዲወጣ ይደረግ እንደነበር ታወቀ። የእርሻው ባለቤት ለምን እንዲህ እንዳደረገ ሲጠየቅ መጀመሪያ ለመካድ ሞከረ። በኋላ ግን ለመናዘዝ ወሰነ። ከሰሜን የመጣ አንድ ሰው ይህን ወጣት አሳልፎ እንደሰጠው እንዲደብቀው እንደጠየቀውና በየወሩም ገንዘብ ይከፍለው እንደነበር ለፖሊስ ተናገረ። ሰውየውም በዝርዝር ሲገልጸውም ግለሰቡ ከ10 ዓመት በፊት ኢምራንን ከአባቱ ዘንድ ይዞት የሄደው ያ ዘመዳቸው ሆኖ ተገኘ። ግን ለምን ሊደብቀው ፈለገ? ከረጅም ምርመራ በኋላ የሚያስደነግጠው እውነት ተገለጠ። የዚያ ዘመዳቸው ልጅ በአንዱ ሰራተኛ ላይ የግድያ ወንጀል ፈጽሞ ነበር። ኢምራን ደግሞ ለወንጀሉ ብቸኛው ምስክር ነበር። ገዳዩና አባቱ ጉዳዩ እንዳይጋለጥባቸው በመፍራት ምስክሩን ለማጥፋት ወሰኑ። አባትየው አስክሬኑን በኢምራን ልብስ አልብሶት እሳት በመለኮስ ኢምራን ራሱን ያጠፋ እንዲመስል አደረገ። ከዚያም ኢምራን ራሱን ሲያጠፋ አየን የሚሉ የሐሰት ምስክሮችን አመጣ። በሆስፒታል ውስጥ የምትሰራው የእህቱ ልጅ ደግሞ አስክሬኑን በሬሳ ሳጥን ውስጥ አድርጋ ማንም እንዳይከፍተው በጥብቅ የማሸጉን ስራ ተወጣች። የኢምራን ብቸኛ ጥፋቱ ወንጀል ሲፈጸም ማየቱ ብቻ ነበር። ስለዚህም የገዳዩ አባት ኢምራንን በደቡብ ለሚገኝ አንድ ሰው አሳልፎ በመስጠት በየወሩ ደሞዝ እየከፈለ እንዲታሰር አደረገ። ያም ሰው ኢምራንን እንደ ከብት ከእንስሳት ጋር አሰረው።
ምስኪኑ ነፍስም በዙሪያው ምንም እየተካሄደ እንዳለ ሳያውቅ ከእንስሳት ጋር ታስሮ ለ10 ዓመታት በጨለማ ውስጥ ኖረ። እውነቱ ከተጋለጠ በኋላ ፖሊስ እጁ ያለበትን ሰው ሁሉ በቁጥጥር ስር አዋለ። የዚያ እርሻ ባለቤትም በ15 ዓመት እስራት ተቀጣ። ገዳዩ ልጁ ደግሞ በዕድሜ ልክ እስራት ተፈረደበት። በደቡብ በኩል ኢምራንን አስሮ ያቆየው የእርሻ ባለቤት በ7 ዓመት እስራት ሲቀጣ፣ ሌሎች ተባባሪዎችም እንደ ጥፋታቸው ቅጣታቸውን ተቀበሉ። ኢምራን ወደ ሆስፒታል ተወስዶ ሕክምና ከተደረገለት በኋላ በህይወት ማየቷን ማመን ወደማትችለው እናቱ እቅፍ ተመለሰ። እናቱም እቅፍ አድርጋው እያለቀሰች እንዲህ አለች፣ 10 ዓመት ሙሉ አንተ በህይወት እያለህ እኔ መቃብርህን ጎበኝ ነበር። ወደ እኔ የመለሰህ አላህ ይመስገን። በሰዎች ግፍ እንጂ በአፈር ያልተቀበረው የኢምራን አብዱራህማን ታሪክ በዚህ መልኩ ተጠናቀቀ። አባቱ በሐዘን የሞተለት፣ እናቱ ደግሞ በባዶ መቃብር ላይ ለ10 ዓመታት ስታለቅስ የኖረችለት ያ ወጣት ታሪክ ይህ ነበር። ውድ የቻናሌ ቤተሰቦች ከታሪኩ ብዙ እንደተማራችሁ ተስፋ አደርጋለሁ። ታሪኩን ከየት ሀገር ሆናችሁ እንደምትከታተሉት በኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።